በወር አበባ ጊዜ ቤተክርስቲያን መግባት በክርስትና ሕይወት ሴቶችን በተደጋጋሚ ከሚያስጨንቅ ነገር አንዱ በወር አበባ ጊዜ ወደ ቤተክርስቲያን መግባት፣ መስቀል መሳለም፣ መጽሐፍ ቅዱስና ሌሎች የጸሎት መጻሕፍትን ማንበብ እችላለሁ ወይ የሚለው ጥያቄ ነው። የኦሪት ሕግ ሴት በወር አበባዋ ጊዜ ቅዱስ ነገር አትንካ የሚለውን በመያዝ ወደ ቤተክርስቲያን ቅጥር መግባት፣ የጸሎት መጽሐፍ መንካት፣ መስቀል መሳለም የሚፈሩ ሴቶች አሉ። ይህንንም ምክንያት ቤተክርስቲያን ላለመሄድ የምንጠቀምበትም አንጠፋም። ይህ አስተሳሰብ ግን በቤተክርስቲያናችን አስተምሮ ልክ እንዳልሆነ አባቶች ያስተምሩናል። በአዲስ ኪዳን ሁላችን በክርስቶስ ደም ተቀድሰናልና እርኩሰታችን እና እርግማናችን ርቋል፣ አዲስ ፍጥረት ሆነናል። ስለዚህ ሴት ልጅ በወር አበባዋ ጊዜ መስቀል መሳለም፣ መጽሐፍ ቅዱስን ማንበብ፣ ቅዱሳን መጻሕፍትን መንካት እና ማንበብ፣ መጸለይ ትችላለች። ዛሬም ሴቶች በእርግማን ስር ነን ብሎ ማሰብ የክርስቶስን አዳኝነት ማቃለል ነውና የቤተክርስቲያናችንን ትምህርት ማወቅና መጠየቅ አለብን። ይህም ሆኖ ግን ዋነኛ ማወቅ ያለብን ነገር ቤተክርስቲያናችን ስታስተምር ሴት ልጅ በወር አበባዋ ጊዜ የምትከለከለው ነገር ቢኖር ቤተ መቅደስ መግባትን ነው። ይህም የሆነው በርኩሰትና በእርግማን ምክንያት ወይም በኦሪት ሕግ ምክንያት ሳይሆን በቤተ መቅደስ በቁርባን ጊዜ መፍሰስ ያለበት ብቸኛው ደም አማናዊ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ብቻ መሆኑ ነው። ይህ የቤተክርስቲያናችን ስርዓት ለሴቶች ብቻ ሳይሆን ለሁሉም ምዕመናን ነው። አንድ ምዕመን እየነስተረው ወይም የሆነ ነገር አካሉን ቆርጦት ደም እየፈሰሰው ከሆነ ወደ ቤተ መቅደስ መግባት የለብንም። ምክንያቱም በቤተ መቅደስ ከክርስቶስ ደም ውጪ ሌላ ነገር መፍሰስ ስለሌለበት ነው። ነገር ግን ሴት ልጅ በወር አበባዋ ላይ ሳለች ወደ ቤተ መቅደስ አትግባ ማለት ቤተ ክርስቲያን አትሂድ ማለት ሳይሆን ወደ ቤተ ክርስቲያን ሄዳ የመጀመሪያውን ቅጥር ወይም ማጥር ከገባች በኋላ በመጠለያ ውስጥ በመሆን ትጸልይ፣ ትማር ወይም ማንኛውንም አይነት መንፈሳዊ ስራዎችን ሰርታ መመለስ እንደምትችል ቤተ ክርስቲያናችን ታስተምራለች። ይህን የእናት ቤተ ክርስቲያን ትምህርት ለሌሎችም እህቶቻችን ሼር በማድረግ እናካፍላቸው። ወስብሐት ለእግዚአብሔር።